ሰላም ጤና ይስጥልኝ። ውድና የተከበራችሁ ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና፣ ህይወት ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። ጌታ ይባረክ። ዛሬ ማለት ነው እንጀራ ጋግሬያለሁ። እንጀራ ይሄ የመጀመሪያ እንጀራዬ ነው፣ ግን ይሄ ነው ያምራል። ግን ይሄን ለመጋገር ብዙ ቀን ነው የፈጀብኝ። ልጋግር አልጋግር እያልኩ በጣም እየሆንኩ ነበር። ማለት ስንፍና ነው በነገራችን ላይ ዱቄት እያለ ምን እያለ ግን ስንፍና ማለት ነው። ግን እንደዚህ ጋግረን ብንበላ ምንም ችግር የለም። ትንሽ የዱቄት ናት የምታስፈልገን ቤት ውስጥ ዱቄት እያለ ነገር ግን ስንፍና አለብን እኛ ማለት ነው። ለራሳችን ሲባል ስንፍና አለ፣ ግን ለሰው ሲባል ግን ቆንጆ አድርገን ጊዜ ሰጥተን እንሰራለን፣ እንጋግራለን። ግን እኔ በጣም ሰነፈው በጣም ማለት ነው። ብዙ ቀን ነው የሚፈልገው፣ ግን ያምራል። በቃ አምሮት ራሱ ሊወጣ ማለት ነው። ብዙ ቀን ፈልጋለሁ፣ ግን ጊዜ የለኝም እያልኩ ስንፍናዬን ዛሬ ሰበርኩ ማለት ዛሬ ስንፍናዬን ሰበርኩትና ይሄ ግማሹን በልቼ ነው። በነገራችን ለግማሹን ጨርሻለሁ። እንደዚህ አውጥቼ መጀመሪያ ያወጣሁትን በላሁት፣ አእምሮኝ ስለነበረ በላው ማለት ነው። እንግዲህ እቺ ዱቄት ትንሽ የዱቄት ነው፣ ብዙ እንጀራ ወጣልሽ እንግዲህ እንደምታዩት ማለት ነው። እና ለምንድን ነው ግን ለራሳችን ሲባል የምንሰንፈው? በቃ ሰንፍ እንላለን። ግን ለመዳን ቢታዙ እኮ አቤት አቤት ፈጣኝ ሎተሪ ሆነን ነው የምንሰራው። እና እኔ ለራሴ ሰነፍ ነኝ በደቀባችን ሰነፍ ብዙ ነገር ሰርቼ መብላት እየቻልኩ አይ እባክሽ ይቅርብኝ ምናምን ብዬ ትቼ ለራሴ በቃ ያገኘው በልቼ የሚውል ሴት ነኝና ዛሬ ግን ኢድ ነው። ኢድ ዋዜማ ማለት ነው። አሁን ማታ ነው። ግን ሁሉም ሰው የሚበላው ምግብ አለ። እኔ ግን የሚበላው ነገር የለኝም። ስለዚህ እነሱ ብዙ ነገር አላቸው የራሳቸው ምግብ ያ እና እኔ ግን እሱን አልበላም። አሁን ይኸው እንጀራ ጋገርኩት። በ5 ደቂቃ ነው ያደረስኩት። አሁን ነው ያበኩት። 10 ሰዓት ላበቃው 10 ተኩል ያጋገርኩት ቆየው ገና። እንደውም በ3 ደቂቃ ነው ግንፍል የምለው ማለት ነው የሚቦካልኝ። እንግዲህ እንደዚህ ያማረች እንጀራ አደረስኩላችኋለሁ ውዶች። እንደዚህ ያማረ ለስላሳ እንጀራ ማለት በጣም ስስ ነው፣ ለስላሳ ነው። በዛ ላይ ያው እንደዚህ ጋግረን ብንበላ ምን ችግር አለ? አሁን እኛ ምን ችግር አለ? ቆይ አሁን እዚህ ላይ እኔ ስጋ ምናምን አልፈልግም። ዛሬ ስጋ ቢቢ አላለኝም። የሆነ ነገር ሰራለሁ። እኔ እንጂ አላውቅም። የሆነ ነገር ብቻ ሰራለሁ። ምን እንደሚሰራው አላውቅም። አብረን ነው የምናየው። እቺ ደግሞ እንደሚታዩት በጣም ወፍራለች። የመጨረሻ እንጀራ ይወፍራል ይባላል የሀገራችን ላይ። የመጨረሻ ሆነ በጣም ነው የወፈረችብኝ። ብስብላ ምንም አይደለም፣ ግን ወፍራ ግብዳ ናት የወጣችው ማለት ለምን እንደው አላውቅም። አይኗ ግን ያምራል። ውፍረቷ ማሻላ ነው። እና በስሏል። በነገራችን ለቀላ አድርጌ ነው ያበሰልኩት። አውቄ ነው ስለወፈረ በጣም እሳት ነካ እንዲያደርግ አድርጌያለሁ። ያ ሆዴ እንዳመኝ ስለፈራው ነው ይሄን ያደረኩት። ቆይቼ ስለሚበላ ሁሌ ስለማልበላ እንግዲህ እንደዚህ ጋግሬያለሁ። እስቲ ማባያ እንስራ። እንግዲህ መባያ ቲማቲም ሰርቻለሁ። ቲማቲም እና በሰል ብቻ አደረኩ። እዚህ ጋር ጓደኛዬ መታለች። ለጓደኛዬም ለእኔ አረኩ ማለት ነው። እሷን ፈልጋለሁ ስላለች እና የእሷ ትንሽ እንዳትለው እሷ አልፈልግም ስላለች ነው አሳነስኩት እንጂ እንጀራ አለ እዚህ ጋር። እና ምናልባት ለራስሽ ነው እንደ ብዙ የራስሽ እንዳትል፣ ይሄ የራሴ ነው። ይሄ ደግሞ ለጓደኛዬ ነው እና ትንሽ ነው የምፈልገው። የቀሪውን ነገ አብረን እንበላለን። ችግር የለም። አንድ ቤት ስላለ ማለት ነው። ጎረቤት ምትሰው የኔ አሰሪ የልጇ ቤት እንደዚህ ነው የሚባለው። እና በእንደዚህ መልኩ ሰርተናል። ለራሳችን ሲባል እንዳንሰንፍ ማለት ነው። ሰርተን ያገኘነው መብላት አለብን። እኔ ዛሬ ስንፍናዬን ሰብሬ ወጥቻለሁ። እናንተም ሰብራችሁ ውጡና ለራሳችሁ የሚያስፈልጋችሁ ሰርታችሁ ቢሉ እላችኋለሁ። ሁለት አይነት አንድ አይነት ሳይሆን ሁለታችን ሸቃሌት አይደለም። ሸቃሌት ስለሆነ ያው እንደምታዩት አንድ አይነት ሳይሆን ነው ማለት ነው። እና መልካሙን ሁሉ እመኝላችኋለሁ። ወዳችኋለሁ። ጌታ ከእናንተ ጋር ይሁን። እንብላ። ስማ እንብላ እስቲ። ይጣፍጣል አይጣፍጥም? ምን ይቅመስ እንጂ
ሌት ጨመርኩት። በጣም ነው የሚጣፍጠው እና እንብላ እንብላ ብያቸዋለሁ። የተባረከ ሆነ ትላላችሁ። እናንተ ደግሞ ያ እናንተም ሰርታችሁ ብሉ።